ሁሉም ባለድርሻ አካላት ለሀገራዊ ሰላምና እድገት ገንቢ አስተዋጽኦ እንዲያደርጉ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። የሀገራዊ ምክር ኮሚሽን ጠቅላይ ሚኒስትር አብይ አህመድ ከፍተኛ የፌዴራልና የክልል ስራዎች ኃላፊዎችንም እንዲሁ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት በተገኙበት የአፈጻጸም ሪፖርት ዛሬ ጠዋት አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በበኩሉ አስመልክቶ በማህበራዊ ትስስር ገጻቸው ባሳተፉት መልእክት ባለፉት ዓመታት የሀገር ምክር ኮሚሽን የምክር ሂደቱ ወደፊት እንዲመራ በትዕግስትና ከፍ ባለ የሙያ ስነ ምግባር በማከናወን አሁን ያለበትን ምዕራፍ ያደረሱ ሁሉም ኮሚሽነሮችን አመስግነዋል። የምክክር ባህል እንደ ኢትዮጵያ ላሉ ሀገራት እጅግ አስፈላጊ መሆኑን የገለጹት ጠቅላይ ሚኒስትሩ ጠንካራ የሲቪል ማህበረሰብ ባህል ግንባታ ያለሰለሰ የመነጋገር ልምድ እና የሰከነ የወል የመደማመጥ ግድ እንደሚል አስገንዝበዋል። የእስካሁኑ ሂደት በማህበረሰቡ በየደረጃው የመደማመጥ ከፍ ያለ ጠቀሜታ ያሳየ መሆኑን የጠቀሙት ጠቅላይ ሚኒስትሩ ሂደቱ በሀገራችን ሁሉ በማዕዘን የሚገኙ ከ90 በመቶ በላይ ኢትዮጵያውያንን አመላካቾችና የውይይት ውጤቶች ያንጸባረቀ መሆኑን ገልጸዋል። ኮሚሽኑ በሌላ በኩል ከተለያዩ ባለድርሻ አካላት ጋር ለመመካከር 22 ዙር ጥረት ቢያደርግም ባለው ምቹ ያልሆነ ሁኔታ በትግራይ ክልል የሚገኙ ወረዳዎች ውስጥ ምክክር ለማድረግ አለመቻሉን ገልጿል። ለዚህም ተግዳሮት ምላሽ ለመስጠት ከመላው የትግራይ ክልል ተውጣቶ ባለድርሻ አካላትና በተለያዩ ሀገራት ክፍሎች የሚገኙ የክልሉ ተወላጆች በአዲስ አበባ በማሰባሰብ የአጀንዳ ማሰባሰቢያና ለእይታ ማካሄዱን አስታውቋል። ኮሚሽኑ በቀጣይ ምክር ምዕራፍ የሚያከናውናቸው ተግባራት በዝርዝርም አስቀምጧል። በዚህም የፖለቲካ ተዋናዮች ተሳታፊዎች ማጠናከር፣ የሀገራዊ ምክክር አጀንዳ መቅረጽና የሀገራዊ ምክክር ጉባኤ ማካሄዱ ዋና ዋና ናቸው። በተጨማሪ በሀገር ደረጃ ስምምነት የተደረሰባቸው ውጤቶችና ምክረ ሀሳቦች ተፈጻሚነት ማመቻቸት የሚሉ ተግባራት በቀጣይ ስራ ውስጥ መካተታቸው የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ለሀገሩ ወሳኝ ፋይዳ የያዘው የምክክሩ ምዕራፍ ተጨባጭ ውጤት ወደሚያስገኘው ቀጣይ ምዕራፍ በሚሸጋገርበት በዚህ ወቅት ሁሉም ባለድርሻ አካላት ለሀገሪቱ ሰላም፣ አንድነትና ዘላቂ መረጋጋት የሚያረጋግጥ የጋራ ጽኑ አቋምና ገንቢ በሆነ መንገድ አስተዋጽኦ ሊያደርጉ እንደሚገባ አሳስበዋል። በቅርብ ዓመታት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን በግል መኪና ባለቤቶች፣ በታክሲ አሽከርካሪዎችና በአጠቃላይ የትራንስፖርት ዘርፍ ላይ ከፍተኛ ጫና ፈጥሯል። ይህም ብዙ ሰዎች ከቤንዚን መኪናዎች ወደ ኤሌክትሪክ መሻገር እንዲጀምሩ አነሳስቷል። በሪፖርቱ መሰረት በአሁኑ ወቅት በኢትዮጵያ ከ115,000 በላይ የኤሌክትሪክ መኪና በጥቅም ላይ እንደዋሉም ተገልጿል። ይህ ቁጥር ኢትዮጵያ በአፍሪካ ውስጥ የኤሌክትሪክ አጠቃቀም ፈጣን እድገት ከሚያሳዩ ሀገራት መካከል አንዷ እንደሆነችም ተናግሯል። መንግስት ይህንን ሽግግር ለማበረታታት የፔትሮል መኪናዎችና ግብዓቶችን ለመቀነስ የኤሌክትሪክ መኪናዎችን ለማሳለጥ የተለያዩ ፖሊሲዎችን እየተገበረ እንደሚገኝ ተናግሯል። በተለይ ከቻይና የሚገቡ የኤሌክትሪክ መኪናዎችም በገበያ ላይ በፍጥነት እየተስፋፉ ናቸው። እነዚህ መኪናዎች ከተለመዱ መኪናዎች ጋር ሲነጻጸሩ ዝቅተኛ የነዳጅ ወጪና በጣም አስፈላጊ መሆኑን ተናግረዋል። ኢትዮጵያ በሃይድሮ ፓወር የተመሰረተ የኤሌክትሪክ ኃይል አቅም ስላላት የኤሌክትሪክ መኪና ልማት ተስማሚ ሀገር መሆኗን በባለሙያዎች በተደጋጋሚ እየተጠቀሰ ነው። ይህም ሀገሪቷ በቀስታ የነዳጅ ጥገኝነት ልትወጣ እንደምትችልም ያመለክታል። ሆኖም ይህ የሽግግሩ ሂደት ፈተናዎችንም ይዟል። በተለይ የቻርጅ ስቴሽን እጥረት፣ የባትሪ ሪፕሌስመንት በከፍተኛ ዋጋ እና የኤሌክትሪክ ኃይል መቆራረጥ ችግር እንደ ዋነኛ ተግዳሮት ይጠቀሳል። ይሁን እንጂ ብዙ ባለሙያዎች ኢትዮጵያ በቀጣይ ዓመታት በአፍሪካ የኤሌክትሪክ መኪኖች ቴክኖሎጂ ማዕከል ልትሆን ትችላለች በማለት ተስፋ እየሰጡን ይገኛሉ። የምስራቅ ወለጋ ዞን ነቀምት ከተማ ነዋሪዎች የምርጫ ካርድ በመውሰድ ይወክለናል ያሉትን ለመምረጥ የምርጫ ዕለት እየተጠባበቁ እንደሚገኙ ተናግረዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የነቀምት ከተማ ምርጫ ክልል ጽሕፈት ቤት ኃላፊ አቶ ጌታሁን እንደተናገሩት በከተማው 7 የሚደርሱ የተፎካካሪ ፓርቲ በምርጫ ይሳተፋሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው መርሃ ግብር መሰረት ግንቦት 24 2018 ዓ.ም ሀገር አቀፍ ምርጫ ይካሄዳል። በዚህ ግንቦት ወር በሚካሄደው 7ኛው ሀገር አቀፍ ምርጫ ለመሳተፍ በተለያዩ የሀገሪቱ ክፍል የምርጫ ቅስቀሳ ዝግጅት እየተደረጉ ነው። በምስራቅ ወለጋ ዞን ነቀምት ከተማ ያናገርናቸው ነዋሪዎች የምርጫ ካርድ በመውሰድ
ይወክለናል ያሉትን ለመምረጥ የምርጫ ዕለት እየተጠባበቁ እንደሚገኙ አመላክተዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ነቀምት ከተማ ምርጫ ክልል ጽሕፈት ቤት ኃላፊ የሆኑት አቶ ጌታሁን እንዳስታወቁት በከተማው 7 የሚደርሱ የተፎካካሪ ፓርቲዎች 7ኛው ሀገር አቀፍ ምርጫ ይሳተፋሉ። በነቀምት ከተማ 108 የሚደርሱ የምርጫ ጣቢያዎች የሚገኙ ሲሆን ጉቱ ግዳ ጣቢያ ወረዳ ጨምሮ በነቀምት ከተማ 100,035 ሰዎች ካርድ የወሰዱና በምርጫው ላይ ይሳተፋሉ ተብሎ እንደሚጠበቅ አብራርተዋል።